ዲፕሬሽንም የለም፣ ወገቤም የለም፣ መቃጠለውም የለም፣ ይሄ እግሬ የሚያብጠውም የለም። መቼም እንደው ካስታወስክ ሰውነቴን አይተዋል ምን እንደማክል። ያው መድኃኒቱን ከመውሰዴ በፊት ተመዝኛለሁ። ቦርጬ እዛ እርጉዝ መስዬ ነበረ። መዘናለሁ እስቲ መድኃኒቱን ልጨርስ ብዬ ነው። ሰውነቴ በጣም ቀንሷል። ቦርጬ ራሱ የት እንደገባ አላውቅምና የሚያመኝን ነግሬህ ነበረ። ስወልድ ኪንታሮት መጥቶብኝ ነበረ። ወገቤን ያመኛል፣ እግሬን ያቃጥለኛል። አሁን በ18 ነው የመጣሁት። መዝግቤዋለሁ አንተ ጋር የመጣሁበትን ወራሉ ነኝም። በጣም ደህና ነኝ። ዲፕሬሽን የለም፣ መተኛት የለም። እና በጣም ደግሞ ማመሰግነው መሰለህ በካሜራ አድርጌ የሰጠኝን መድኃኒቶች ጎግል አረኳቸውና አንተ በሰጠው ስም የለም ስማቸው ግን አርጌው አሉ ጎግል ላይና ለኮሌስትሮል ይሆናል፣ ለማስ ይሆናል፣ ለጆይንት እና ያው እንግሊዘኛ ነው ብዙም እንደዚህ ባላብራራለ አይቸው እና በጣም ነው ማመሰግነው። እኔ መሰክርልሃለሁ ብያለሁ። እኔ በጣም እንደኔ ጤነኛ የሆነ ሰው የለም በእውነት። ያው ሰላጣም እየበላው ነው፣ ተልባ እየጠጣው ነው። ልክ ነክ ደግሞ ማለት የሆነ ሳይመቸኝ ቀርቶ ወይ ተልባው ምናምን ካልጠጣው ያው መልሶ ማለት 12000 ብር አውጥቼ እንደዚህ አሁን እኔ አይደለም ለምን ከሆዴን ከታጠብኩ ሕክምናውን ከወሰድኩ በኋላ አመጋገቤን መጠበቅ እንዳለብኝ ተረድቻለሁ። ምክንያቱም በመሀል አመጋገቤን ሳበላሸው ድርቀቱ ተመልሶ ይመጣል። ያው ሰው የሚለው እንግዲህ ያው እኔ ደግሞ ቦታህን አይቼዋለሁ። ኪራይ ነው ያንን የሚያክል ቤት። ያው ክፍያው ቀላልም አይባልም። በጣም ትልቅ ኤሪያ ላይ ነው ያስከው። ያው ሰው ክፍያውን ነው የሚለው፣ ግን ከጤና አይበልጥም። እኔ እንጃ። እኔ በጣም ጤነኛ ሆኛለሁ በእውነት ጌታን። እኔ ነግሬሃለሁ እኮ እኔ ከአሜሪካን ሀገር በጣም ብዙ ቢልቃጥ አፕል ሳይደር የሚባል ኪኒን አለ። አፕል ሳይደር የቦርጭ ነው ተብሎ እና አስመጥቼ ይጠፋል ግን የዛሬ ቆይቷል፣ 1-5 ዓመት ይጠፋልኛል። በጣም ይጠፋና ቦርጭ ግን ተመልሶ ይመጣል። ከዛ አቆምኩኝ በቃ። ከዛ ሩዝ ስጠጣ ምን ስጠጣ ነግሬሃለሁ። ጠዋት አይቼክ ላይቭ ላይ ወዲያውኑ የመጣሁት ወደ አንተ። እኔ አሁን ወገቤን እሺ በእውነት ነው የምልህ 2 ወር አይሆነውም ስንትና ስንት ብር አውጥቼ ፍራሽ ቀይሬያለሁ። አንተ ጋር ከመምጣቴ በፊት ምንም አልተሻለኝም። በቃ ፍራሹም አይደለም እያልኩ በእውነት አሁን በቃ እንዴት እንደምነሳ በቃ እንደዚህ ጎንበስ ማለት መገጣጠሚያ በጣም ችግር ነበረበት። ውስጥ እግሬን ያቃጥለኝ ነበር። እግሬ ያብጥ ነበር እንደ ኩላሊት። በቃ እንዳለ ሙሉ ነገር በቃ ይሄ ትከሻይ እኔ እንጃ አሁን እኔ አስታውሼውም አላውቅምና ቦርጬ ደግሞ የ8 ወር እርጉዝ ነበር የሚመስለው። የለም አሁን እንግዲህ ይሄ በጣም የሚያሯሩጥ ነገር አድርጌበት አይደለም። እንግዲህ አንተ በሰጠኸኝ ነገር ነው ሰላሜን ያገኘሁት። በጣም ነው የማመሰግነው በእውነት። እንግዲህ ጥበብ ከእግዚአብሔር ነው። ጥበብህን ጌታ ይባርክልህ። እኔ በጣም ጤነኛ ነኝ በጣም እኔ እንጃ በስማም በህይወቴ ሁሌ አለቅሳለሁ ሁላ። ዲፕሬሽንም ነበረብኝ ነግሬሃለሁ። ጠዋት ተኝቼ በሚቀጥለው ቀን ልነሳ የምችለው ዲፕሬሽን ነው የነበረብኝ። አልጋ ላይ ሆኜ ዲፕሬሽን ውስጥ ነበርኩኝ በጣም ለ5 ቀን ምናምን እያየው። ከዛ ባለቤቴ ምሳ እንብላ ብሎ ጠርቶኝ ብዬ ነግሬሃለሁ። ቀድሞ እንደውም እሱ ነው የደወለልኝ። ከዛ እንደዚህ ይቻለው ትናንት ሐኪም ቤት ልውሰድሽ ስትለኝ ነበረ። ሐኪም ቤቱን አልሄድም። አሁን ስለ ብሩ ነው ማውራት ያለብን ያለ በፍቃዴ መሆን ስለሌለበት። እሱም ለነገሩ ምንም አላለም። ዛሬ ራሱ እንዲህ ሲለኝ ነበር። አንቺ ቦርጭሽ ሄደ ምንም የለሽም እኮ እያለኝ ነበር አሁን ከመሸ ራሱ እና በቃ ደብሮኝ ተኝቼ እንዴት ብዬ ልብስ ለብሼ እንኳን እንደወጣው ጌታን እኔና እግዚአብሔር ነን የምናውቀው። ካልጋ መነሳት እንኳን አልቻልኩም ነበር እና እኔ እንጃ። ከዛ በኋላ እኔ ተኝቼ አላውቅም። አሁን የሚያስቸግረኝ ይሄ ያንተ ችግር ሳይሆን ምች አለኝ እኔ በራሱ። አሁን ድሮ የነበረው ችግር የለም። ምች ምንድን ነው ማለት? ምች አሁን ቡናም ልጠጣ የሆነ ነገርም ልሁን ምግብ በልቼ ካልተገሞጣሞጥ ያመኛል፣ ያስተኛኛል፣ ጥርሴን ይጠዘጥዘኛል፣ ያስተኛኛል በጣም እና ምች መድኃኒት ካልጠጣው በቃ ሰላም አልሆንም። ዞሮ እንደዚህ በቀላሉ የምትታመም ከሆነ ኢሚኒቲ ሲስተምሽ ደካማ ነው ማለት ነው። እሱ ቡስት ማድረግ ነው መጨመር ነው። እሱ ደግሞ ካላህ በታች ለኛ አታይ። እሺ ሰውነቴ እንደ እሳት ነበር የሚነደው እንደ እሳት። አሁን እሱ ሁሉ የለም በቃ እኔ ባይዘዌ እንዳሉ የነበሩብኝ ነገር ይሄ ቃል ምልክ ነገር የለኝም። አሁን እኔ እንደ ታካሚት ማለት ነው ይሄ ጎሎኛል፣ እንደዚህ ሆኗል፣ እንደዚህ ብር ከፍዬ ያልደንኩት ነገር አለ ምናምን ምልክ የለኝም። የምፈልገው ዲፕሬሽንም የለም፣ ወገቤም የለም፣ መቃጠለውም የለም፣ ይሄ እግሬ የሚያብጠውም የለም።
ሁሉን ነገር የለም ነው የምለው እኔ። ተወዳጅ ተከታታዮችሽ ማዳም አይበቃም ወይ እያሉኝ ነው። ከደስታ አንጻር ነው የመጣሁት። ይቅርታ አድርጉልኝ። ቃሽ እያለኝ ነው አንዱና ልውጣለት። አመሰግናለሁ። ተወዳጅ ልታው ብላለሁ። እሺ መች እናቴ